እንኳን አደረሳችሁ አደረሰን። ያው ቢያልፍም አመት በዓሉ ያልፋል። ያ ሁሌም አመት በዓል ነው። የኔትወርክ ችግር ስላለ ቪዲዮ መልቀቅ አልቻልኩትም እና ይህ አመት በዓሉ ሂደት እንደምታዩት በዚህ መልኩ አክብሬያለሁ። አመት በዓሉን በጣም ደስ ይላል። በጣም እና ውዴቶቼ ደግሞ ያላከበራችሁት ምንም አይደለም። ቀን አለ፣ ጊዜ አለ ለሁሉም ነገር። ይሄ ይመስላልና አንዳንድ ነገሮችን እንደዚህ ስሩ እንደዚህ ሆኑ ለማለት አይደለም የዛሬው ቪዲዮ። ለውድ ኢቶቼ እንዲሁም ደግሞ አንዳንዶች ደግሞ በጣም እያለቀሱ በጣም በቃ እኔ እንጃ። እኛ ኦልሬዲ ለምደናል። እኔ እዚህ ሀገር ከመጣሁ ጊዜ ጀምሮ የአሁኑ የመጀመሪያ ጊዜ ነው። እንግዲህ እንደዚህ አመት በዓል ለማክበር ማለት ብዙም ያው ምቹም ስላልሆነ ማለት ነው። ያው ታውቃላችሁ እና ይህንን ዶሮ ለመስራት የሆንኩት ነገር ልንገራችሁና ያው ታውቃላችሁ በርበሬ ቤት ውስጥ እንደሚሸተው እና በጣም ነበረ የተሰቃየሁት በእውነት። በሩን ስዘጋ ሲከፍቱ ምን ሲሎ ሲያጥቦ ቤቱን አጥፋለሁ ግን አይለቅም ቤቱ ሁላ ማለት ነው። እና ሰው ስተኛ ሌሊት ላይ በቃ እንቅልፍ አጥቼ ማለት ነው። እና በጣም አስቸጋሪ ነው። እና የኔ ብቻ አይደለም ይሄ ችግር የሁላችንም ነው። ምክንያቱም እነሱ በቃ አይወዱትም ጭራሽ እንደዚህ ሽታው ምናምን ማለት ነው። ያው ዶሮኔ ሙያ የዛሬ ሙያ ለማስተማር አይደለም፣ ዝም ብዬ በቃ እስቲ ላውራችሁ ብዬ ነው። እና ስለበለንም አይደለም ዋናው በሰላም መድረሳችን እና እንዲሁም ደግሞ አልፈናል። ሁሌም አመት በዓል ሁሌም ደስታ ነው እና እራሳችን ይሄንን መነገር አለብን። በቃ ሁሌ አመት በዓል ነው፣ ሁሌ ደስታ ነው እና በርግጥ በአመት ዞሮ የሚመጣ ነው እና እላችኋለሁ። ያው ዶሮ ደግሞ ታውቃላችሁ እኔ ብዙም የዶሮ እንትን አይደለሁም። የተወሰነው ስጋውን ጥያለሁ። የትንሽ ንጹህ የሆኑትን ብቻ ነው የተጠቀምኩት። ያ ብሊት የሚባል ነገር አለ አይደለ? የዶሮ ብሊት 12 ነው ይባላል። እስቲ ኮሜንት ላይ የምታውቁት ምንድን ናቸው 12 የሚሆነው? በእርግጥ ያው መቆደሻ ራሱ አልመጣም፣ አብሮ አልመጣም እና የለም። ያው እሱም ይጨመራል ቁጥር ላይ ማለት ነው እና እሱ የለም። እኔ ደግሞ ጀርባውን አጥንቶቹን በሙሉ ጥያለሁ። አልፈለኩትም። በእለቱ ያው ብቻዬ ስለነበርኩ ይበቃኛል በሚሉ ነው። እስቲ እኔም እንደ ሰው ሊሆን ብዬ ነው ዘንድሮ እንደ ሰው ሊሆን ብዬ ነው እንጂ እንደዚህ ደፋፍሬ ዶሮ ምናምን የሚሰራው ሰው አይደለሁም። ለምን ሽታ በመፍራት ደግሞ ያው ብቻችሁ ስትሆኑ ደግሞ አመት በዓል ደስ የሚለው በሰው ነው እንጂ ብቻውን እኔ ብቻ ይበላሉ ብሎ መስራት ያስጠላል። እና ዘንድሮ በቃ ብቻዬንም ቢሆን እስቲ ሰው ያየውን ሰው የሚያደርጉን እኔም ሊያደርግ በሚለው ነው። አጋጣሚ ሆኖ ደግሞ እግዚአብሔር ሰው ይሰጣል አንዳንዴ። ያው አንድ ጓደኛዬን አገኘኋት እና በጣም ነው ደስ አለኝ። በውስጤ ሰው እግዚአብሔር ሰው ይሰጠኛል እያልኩ ነበር። ይኸውላችሁ ለቅሶም ቢሆን በሰው ነው፣ ሰርግም ቢሆን በሰው ነው፣ ሀዘንም ደስታም ሁሉም ነገር በሰው ነው እና ሰውን መጥላት አያስፈልግም። ክፉም ሆኖ ሰው ይኑር፣ ያለ ሰው ምንም ነገር ለማድረግ አንችልም። ሰው መኖር ግዴታ ነው እና ያን ቀን በጣም ለኔ ደበረኝ። በጣም ማለት እንደተዘጋጀው አይደለም። ያው ያለ ቤት ያፈራውን ነው ያዘጋጀት፣ ግን አብሮ የሚያሳልፍ ሰው ያስፈልገኛል። ግን ያው እግዚአብሔር ሰው ይሰጠኛል እያልኩ ነበረ ድፍ እያልኩ የነበረውና ያው አንድ ጓደኛን አግኝቻለሁ። በጣም ነው ደስ አለኝ። ደግሞ አንዳንድ ሰዎች እንጀራ ገዝታችሁ ነው የበላችሁት። በእውነት ገዝታችሁ ነው፣ ሴት አይደላችሁም እናንተ። ግን ሁላችሁ እኔ ህዊ ቅመማ ቤት ውስጥ እንጀራን እየጋገርኩ ነው እንደምታዩት። እና እንጀራም 2 አይነት ዳቦ
ሁሉም ነገር ጉድ ጉድ እያልኩ ነው። ያው እንግዲህ እንደሚመጣ አይነት ማለት ነው። በቃ ራስን አሳመንኩት። በቃ ራስን አሳምኜ እንዴ ለምን የሚለው ሀሳብ አይምሮ ለመጣ ማለት ነው። እና አዲሱ ዓመትም ዝም ብዬ ነው ያሳለፍኩት። ምንም አይደለውም። ምንም ያው ብዙ ጊዜ ቸርች ፕሮግራም ማሄድ ነው አላማዬ። እና ይሄ ነው እላችኋለሁ። በነገራችን ስግደት ዓለም ላይ በጣም ከባድ ነው። የበለጠ ደግሞ ምናልባት እህቶቻችሁ ወንድሞቻችሁ እንደዚህ ወጣ ያሉ እንደ እናንተም ስግደት ላይ ካለ ደግሞ በጣም ከባድ ነው። እነሱን ታስባላችሁ። እንዴት እሷ እንደዚህ ሆና እያላችሁ በጣም ነው የምትጨነቁት። ለምሳሌ እኔ ደልቶኝ እዚህ ጋር እየበለው እየጠጣው ይሄ ገዛ እዛ ደግሞ ምንም ሳታገኝ ስትቀረው ደግሞ እዚህ ጋር እኔ አዘጋጅቼ መብላት በጣም ነበር የከበደኝ። በእርግጥ ያው ይከብዳል፣ ግን ዘንድሮ ጨክኛለሁ። ያው ኢቴን እያሰብኩም ቢሆን ያው ጨክኛለሁ። ምንም አይደለም እላችኋለሁ። ያው አልጨረስኩትም። ከፈለጋችሁት ነው አብረን እንበላለን አለ ማለት ነው። እና በጣም ነው ደስ ያለኝ። ያው በዚህ አጋጣሚ ያው በርበሬ በማግኘት ነው እንደዚህ ሞራል እራሱ የመጣልኝ። ውድ ጓደኛዬ ቴንኪው ነው ቆንጆ፣ አመሰግናለሁ በጣም። ያው ጓደኛዬ በርበሬ በመላኳና እንዲሁም ቅቤ በመላኳ ነው። ያው ቅቤ በቂ አይደለም፣ ያው ለዶሮ በቂ ባይሆንም ያው ትንሽ ሞራል ነበረኝ ዶሮ ለመስራት። ያው ብዙም አይደለም ግን እንደዚህ ነው ወይ ዶሮ የሚሰራው እንዳትሉኝ፣ ያው ቦታ ይወስናል፣ ቤት ይወስናል። ያው ወደፊት በእኔ ቤት ላይ በደንብ ነው ማሳያችሁ። በእውነት እየቀለድኳቸው አይደለም፣ አሳያችኋለሁ። ግን ለአሁኑ ያው ሽንኩርት ራሱ 2 ኪሎ ከግማሽ ነበር የተጠቀምኩት። ያው ሙትታላ በእጄ ነው የከተፍኩት፣ በማሽን አልተጠቀምኩትም። ማሽና ይብላችሁ አይጣፍጥም። እሺ ቅመሞችዬ፣ የአበሾቹንም መማራችሁ እንዳትረሱ እሺ። የአረብ ሀገር ምግቦችን ጥለን ነው የምንሄደው፣ አያዋጠንም እሱ። ለጊዜ ያው የስራ ድምቀት ስለሆነ ስራችሁን ስሩ እንጂ የአበሾቹንም ጣልጣል አድርጎት ሊመዱት እሺ። እዚህ ጋር ቆረጥ እያረኩ ነው ወደ ውስጥ እንግዲህ እንትኑ እንዲገባ ወይም ውሃ እንዲመጥሩና የሚገርማችሁ 2 ቀን ነው የቆየ ሽንኩርት እየተቆላለው እሺ። ያው ዝም ብዬ አይደለም ያደረኩት፣ ያው ላስተምራችሁ አይደለም። በእርግጥ ያው ያለውን ነገር ለማሳየት ስለፈለኩ ነው። እና ያው ለኔም ቀን መጥቶልኝ ያው አመት በዓል ስላከበርኩ ነው እንግዲህ፣ ለዛ ነው ውዶችዬ። እና አመሰግናለሁ። በእርግጥ ይሁን ነበር ይሄንን ቪዲዮ መልቀቅ የነበረብኝ፣ ግን የኔትወርክ ችግር ስላለኝ መልቀቅ አልቻልኩትም። ያው ቪዲዮ ብዙ ጊዜ እየተቀጠለብኝ ስለሆነ ማለት ነው። ለምን ኃይል የለም፣ የቪዲዮ ችግር የኔትወርክ ችግር ስላለ ማለት ነው። ይኸውላችሁ እዚህ ጋር ቅድም ትንሽ የነበረ ሙትተለው ሽንኩርቱ አሁን ይኸውላችሁ ድስቱ ሞላ። አቤት! ይህንን መዳሜ ብታየውማ እርግጠኛ ነኝ ያለ ሻንጣ ነበረ ወደ ሀገር ቤት የምትሸኘኝ። እርግጠኛ ነኝ ያለ ምንም ነው ሀገር ቤት የምትሸኘኝ። ይኸውላችሁ እዚህ ጋር አቤት! ያው ማለት ያው ሙያ ነው ብዬ አይደለም፣ እኔ የለውበትም። ዶሮ ሰው ያስፈልገኛል፣ ያው ካሜራ የሚይዘኝ እሺ። ያው ብቻዬን ነኝ እንደሚታቁኝ። እዚህ ጋር ደግሞ ቅመሞቹን ቤት ውስጥ ያለው የኮረሪማ ምናምን የሚለው ነገር ያው ይቅርታ አድርጉልኝ፣ አልተዘጋጀሁበትም። ቤት ውስጥ ያለው ነገር ችግር የለም። እኛ ያው የመዳም ቅመሞች ቤት ውስጥ ያለው ያው እዚህ ጋር ጥቁር አዝሙቶች አለ፣ ምንድነው የሚባለው ሮዝሜሪ አለ፣ መከለሾች አሉ፣ ብዙ ነገሮች አሉ ጭምር አልኩ። እዚህ ጋር ጅንጅብል እና ነጭ ሽንኩርት ተፈጭቶ ነው እንደዚህ እንደ ቅቤ ነው የሚመስለው እንደምታዩት። እነዚህን ጣልጣል አረኳቸው። በቃ እንደ የኔ ቤት ምንድነው የሚባለው በቃ ድምቀት አለ አይደለ? በቃ እንዴ ራሷ ጉዳይ መዳሜ፣ እንደ አንዳንድ ለኔም ፋታ ስጭኝ እንጂ እንዴ ሁሌ የአንቺን ምግብ ነው ይዤ የሚቀርበው ወደ ቤተሰቦቼ። ዛሬም የኔ ምስት ተራዬ የኔ ነው ብያት ነገርኳት፣ አስጠነቀኳት እንዳትመጪ። ደግነቱ ያው ብድግ ብላ አትመጣም።
እሱ አዋጣኝ ማለት ነው። ብድግ ብላ ስለማትመጣው ኮሽና ደግሞ እሷ ስተኛ ነው እንጂ ያው እዚህ ጋር ደግሞ ቅቤያችን ያው ቀልጧል። ያው አሁን ትንሽ ነው ማረገው። ለአሁኑ ትንሽ አደርጋለሁ፣ በኋላ ደግሞ መጨረሻ ላይ አደርግበታለሁ። ግን ለአሁኑ ትንሽ ነው የሚጠቀመው። ኑሮ በዘዴ ነው። እሺ ቤተሰቦቼ፣ ኢትዮጵያ ላይ የምትሰሩት የእኛን ዶሮ እንዳትዩት አደራችሁ። እኛ ችግር የለብንም። ያው በኋላ ይጠቀማለሁ። የቀረውን ቅቤ ለአሁኑ በስሏል። ዶሮአችን በስሏል። አሁን እንቁላሉን ጣል እናደርግና በቃ እንዶ ፍርስፍስ አላኩ በሰለው ስጋ ራሱ ይሁን ሊጨምር ነው ማለት ነው። እንደገና ቅቤ እየጨመርኩ ነው። እና ውዶችዬ ያው ድምቀቱ የሚኖረው ይሁድ ብለቅ ነው። ያው ዝም ብዬ ያው ስጋው እዚህ ጋር ሙትታለ እንደው አይችሉም እኮ እነሱን ትንፋሽ አይችሉትም። ምኑም አቅም የለም። እንደምን ይሻል እያልኳችሁ ነው። ይኸው ውዶች የማሮች እያልኳችሁ ነው። ይኸው እዚህ ጋር እንትን እያልነው እንቁላላችን ያው ጨረስ ነው። ስንጥቅ እናደርግና ጣል እናደርጋለን። ይኸው ምንቴ የምን ጉድ ነው! ቀጣይ የዓመት በዓል ሁላችሁም ተጋብዛችኋል። በእርግጥ ዶሮ ልሰራ ላልሰራ እችላለሁ። አረረረ እናንተ ውጭ ነበረ እኮ ድስቱን ይዤ እየሮጥኩኝ ነበረ። ድስቱን ይዤ ነው እየሮጥኩኝ ነበረ። ዶሮ አልሰራም፣ አልችልም። 4 ነው እንቁላል ራሱ 4 ነው። ለእኔና ለጓደኛ አጋጣሚ ደወለችኝ። ማታ ደወለ፣ ቅዳሜ ማታ ስደውል ደስ አለኝና ቀረቆይ እንቁላል ብዙም አይደለውም እኔ ወይ ጠዋት ቁርስ ላይ 2 እንቁላል ነው እንጂ እንደዚህ ወጥ ምናምን አይመቸኝም። ስለዚህ ለእሷ ብቻ 4 በቀናል። ባክሽ የሚጨመረው ማለት ለ12 ብልት 12 እንቁላል ነው። ግን እኔና አንቺ ችግር የለም 2 በቀናል ብያት 4 ጨመርኩበት። እንግዲህ ዶሮአችን አልቋል። ዋው! እንግዲህ እዚህ ጋር እንደምታዩት ዋው ያስብላል። ያው 2 አይነት እንጀራ ዳቦ ራሱ ፋንዲሻ ጁስ ባያለው ነው። ከኔቶ አልነበረም። ቀጣይ ዓመት ከኔቶ ያው ችግር የለው። እንደምታዩት በዚህ ጨርሰን ያውላችሁ ሰፊ ትሪ አጥቼ ትንሽዬ ትሪ ለ2 በቀናል እባክሽ አልኳትና ያው ሃይቤን ሰርቻለሁ። ግን በነገራችን ሌላ ቪዲዮችን ቀጣይ ጊዜ ይዤ እመጣለሁ። ያው የሃይቤን ይዤ እመጣላችኋለሁ። ብዙ ሰዎች ሃይብ ስሪ ብላችኋል። ሰርቻለሁ። በእርግጥ ሃይብ አዘጋጀት እንደሚዘጋጁን እሱን ለቅቄያለሁ። ግን በጎመን ምናምን ጎመን ይላችሁ በማሽን ነው የተፈጨው። ያ ማለት በእጄ ማለት ነው ድቅቅ ብለው እና ይሄ ሁሉ ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እወዳቻለሁ። ህዌ ቂማማ